ማነው ስምህ? ያለው ማን? ያለው ማን? ተሾመ። የትውልድ ቦታ? ሰሜን ጎንደር። የት? ደባርቅ። ስራ? መከላከያ መረጃ እና ኦኬ። የአገልግሎት ጊዜ? 2 አመት። መከላከያ ነው 2 አመት ያገለገልከው? መልካም። ስምሪት የሰጠህ ማን ነው? መረጃ እንድትሰራ? ኢብሳ። የት ነው ብሄሩ? ደቡብ። ስምሪት የተሰጠ የት አካባቢ እንድትሰራ ነው? መራዊና ዙሪያው እንድትመርጅ ነው? ድምጥህን ከፍ አድርገው። የት አካባቢ እንድትመርጅ? መራዊም ዙሪያው ፋኖ ያለበትን አካባቢ እያጣራ እንድትናገርና ምን እንድታስመጣ አይደል? ታስዘናለህ። ኦኬ። ይሄን ስምሪት ሲሰራ ኢብሳ የሚባለው ስንተኛ ክፍለ ጦር ነው? 48ኛ ሬጅመንት 2 ሁለተኛ ሬጅመንት ነው። መልካም። ትውልዱ የት ነው ያልክ? ደቡብ። የሰውየው ማለት የትውልድ ቦታው? እሺ። የወጣህበት ቦታ የት ነው? መራይ ቻይና ካምፕ ነው የነበርክ? ምን ያህል ሰው አስዛል? ቻይና ካምፕ አካባቢ ነው አላሳስክም? ምን ያህል ጊዜ ሰርተሃል በመረጃነት? 2 ወር። ስልጠና ወስደሃል? ገና ነው ስልጠና ነው። አሁን በሰሞኑ ትሄዳላችሁ እንተዋለን። ሰሞኑን ትወስድ ነበር? ከዚህ ተመልሰ ማለት ነው? ማንን አግኘው ተብለህ ነው የወጣኸው? እዚህ ታውቀዋለህ? አሸብር ማን? አሸብር አትፍራ፣ አትንቀጥቀጥ። እየጠፋ ነው። እሺ፣ እስካሁን ያሳስካቸው ሰዎች እስከ የት አካባቢ ያስዛሃል? አማራ ክልል የሆነ ፋኖም ይሁን ሲቪል ማንን አስዛሃል? እነዛ ሰዎች ብቻ ነው። ሌላ እነማን ነን? በቃሉ ማን? የአባቱ ስም አታውቀው? ሌላ በቃሉ በለጠ ይግዛው መላኩ። የት ናቸው እነዚህ? የት የት ነው? እሱ አታውቀውም? እንዲያሳስክበትን ቦታ ዳንግላ ዙሪያ ነው። ወዴት? ወደዚህኛው ዳንግላ ነው ወይስ ወደዛ ወደ አዲስ ቀዳም መውጫ? እዛ አካባቢ ነው ያሳስካቸው። እና እነዚህን አስገደልካቸው ወይስ እንዴት ነው? ልሞቱማ ወደ መሰልጠኛ ይወሰዳቸው። እኔ የምልህ እንዲሁ አላማህ ግን ስትወጣ አንተ አማራ ነህ አይደል? ስትወጣ እነዚህ ሰዎች ይህን አርግ ሲሉህ ተቀብለህ ሰዎቹን ስታስዛቸው ሰዎቹ የት ይደርሳሉ ብለህ አስበህ ነበር? እኔ መጀመሪያ ማለት ነው መስሎኝ ነበር። ምኑን ነው የመሰለህ ስታስዛቸው? እኔ በቃ ሁሌም እንደዚህ እንትን ሲሉ እኔ የኩታራ እንትን ስለሆነ ማለት ነው። ማን ነው ኩታራ? አንተ ነህ? የኩታራ እንትን ስለሆነ በቃ መስሎኝ ያስይዣለሁ። አሁን ደግሞ እሺ፣ ፋኖ ቢይዝህ ምንድነው ይበላሉ? እነሱ ናቸው ሰራተኛ በልናል። ምን ሰራተኛ? የቀን ሰራተኛ። ምን ልሰራ መጣህ? መጣሁ በላሉ? አጨዳም። ምን ጤፍ አጨዳ? ጤፍ ደርሷል በሚለው ነው። ስለዚህ ሲይዙ ጤፍ አጫጅ ነው ይባል። ከዛ ያሉበትን አሳውቀን እኛ እንመጣለን ነው ወይስ በድሮን እናስመታለን? እኛ እንመጣለን ያሉ